በትልቅ የጭነት መርከብ ጎን ላይ ትንሽ በር የኖረበት ምክንያት ስንቶቻችሁ ታውቃላችሁ? ይህ ትንሽ በር ምንም ጉዳት የሌለው ሊመስል ይችላል። ነገር ግን ይህንን በር የሚቆጣጠሩት ሰራተኞች ብዙውን ጊዜ በአደገኛ ሁኔታዎች ውስጥ ይወድቃሉ። የተወሰኑ ጥያቄዎችን እናንሳ። ይህን ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን ከስርቆትም ሆነ እንቅልፍ ከማጣት የሚገላግላችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳይሉ መኪናችሁ ላይ ለማስገጠም ከታች ባለው ስልክ ቁጥር ይደውሉልን። በዚህ በር በኩል ውሃ ቢገባ ወዴት ይሄዳል? መርከቧን አጥለቅልቆ የመስመጥ አደጋ ሊያስከትል ይችላል። ሁሉም በላይ የዚህ በር ዋነኛ ዓላማ ምንድነው? ይህ ትንሽ በር የፓይለት በር ሲባል በትላልቅ መርከቦች ላይ ብቻ ይገኛል። አንድ መርከብ ወደብ አካባቢ በምትጠጋበት ጊዜ የአካባቢውን ውሃ ከውስጥም ከውጭም የሚያውቅ ባለሙያ ወደ መርከቡ መምጣት ይኖርበታል። በዚህ ወቅትም በቀጥታ በዚህ በር በኩል በመግባት መርከቡን ወደ ወደብ ይመራሉ። ሌላው ውስጥ ስለሚገባ ውሃ ሐሳብ አይኖርባችሁ። ከፓይለት በር በታች ውሃ የሚያስወጣ ስርዓት አለ። የሚገባ ማንኛውም የባህር ውሃ በፍጥነት ወደ ውቅያኖስ እንዲመለስ በማድረግ መርከቧን ከመስመጥ አደጋ ይከላከላል። በመሆኑም ይህ ትንሽ በር የግዙፍ መርከቦችን ደህንነት ለመጠበቅ ትልቅ ሚናን ይጫወታል። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።